ሰላም የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን አለሁላችሁ። እናንተ እንዴት አላችሁ? በያላችሁበት የክርስቶስ ሰላም ብዝት ይበልላችሁ። እንዲሁም ሙስሊም ወገኖች ሰላም ብያለሁ። እዚህ ላይ እንደምታዩት ፈጣይር እየሰራው ነው። በነገራችን ላይ ሌላ ስም አለው፣ እኔ ፈጣይር አልኩት እንጂ እዚህ ላይ ደግሞ ለበን ምልህ ማለት ነው። ዛሃራ ያኔ ድጃጅ እየሰራሁ ነው ማለት ነው። ወይም ኢዳም በሉት ማለት ነው። ኢዳም በሉት ማለት ነው። ያው ይሄ ጅብን ምልሁን ፈጭቼ ነው የጨመርኩትኝ። ለሩዝ ማባያ ነው እየሰራሁት ያለሁት። ያው ዞሮ ዞሮ ውስጡ ላይ ዛሃራና ዶሮ ነው ማለት ነው። ዛሃራውን ጠብሼ ጨምሬዋለሁ ማለት ነው። ዶሮው ምናምን ቅመማ ቅመሙን ካቁላለሁ በኋላ ከበሰለ በኋላ የጠበስኩትን ዛሃራ ውስጥ ጨምራለሁ ማለት ነው። ይሄ ሾርባ ነው እንደምታዩት። ይህ ሾርባ ደግሞ ሚክስ ነው። ፈሶሌ ያለው ወይም አደንጓሬ ነው የምንለው። አደንጓሬ ያለው ድፍን ምስር አለው፣ ስንዴ ገርደፍ ያላለው ክክ ምስር አለው እና ሚክስ የሆነ እንትን ነው፣ ሾርባ ነው። በጣም ነው የሚመቸን። በነገራችን ላይ እኔ ራሱ ወደዋለሁ ይሄን እንኳን ሾርባውን። እና ሩዝ አብያድ ወይም ነጭ ሩዝ ሰርቻለሁ ለለበኑ ማለት ነው፣ ለዛሃራው። ከዚህ አጅና ቅድም መጀመሪያ ላይ መግቢያ ላይ እንዳያችሁት እሱን የጠበስኩትን ውስጡን በቢላዋ እየቦረቦርኩ ወይም እየቆረስኩ ውስጥ ሀሸዋውንና ኪያር፣ በንዶራ፣ ጅብን እሱን ሚክስ አድርጌ ውስጥ አስገባለሁ ማለት ነው። እና ውዶችዬ ከዚህ ላይ ሳምቡሳ እየጠበስኩ ነው። እዚህ በፊት ያዘጋጀሁት ሳምቡሳ ነበረ፣ ፍሬዘር ያስቀመጥኩት ነበረ። እሱን እየጠበስኩ ነው ማለት ነው። ያው እኔ አውጥቼ ለብዙ ሰዓት አላቆይም እንትኑን ሳምቡሳውን የመቅለጥ ባህሪ ምናምን ወይም እንትን የማለት እንዳያመጣብኝ እና የተወሰነ አውጥቼ ከቆየ በኋላ ትንሽ በረዶ ለቀቅ ካለ በኋላ ነው የምጠብሰው ማለት ነው። ብዙም አላቆየውም እና ለዛ ነው ትንሽ ተነባብሮ ያለው ሳምቡሳው። እና እዚህ እየጠበስኩ ነው። በነገራችን ላይ በጎን ሩዝ ሰርቻለሁ፣ ነጭ ሩዝ እንዳያችሁት። እንደገና ደግሞ ዛሃራ ለበን ሰርቻለሁ፣ ወይም ኢዳም በሉት ብቻ ለሩዝ ማባያ። ዛሃራ ለበኑ ያው የምታውቁት ታውቁታላችሁ፣ የማታውቁት ደግሞ ሽንኩርቱን በዘይት ካቁላላችሁ በኋላ ቅመማ ቅመሙን እንትን ዶሮ ታደርጋላችሁ። ቲማቲም አታረጉበትም። እኛ ቤት ቲማቲም የማይደረግበት ዛሃራ ለበንና ሾርባው ይሄ ገም ሾርባ ስንሰራ ነው ቲማቲም የማይደረግ እንጂ አብዛኛው ምግቦች ቲማቲም ነው። በቃ ሰላጣው ቲማቲም በቃ ያው ሚክስ ነው ማለት ነው። ቲማቲም ለብቻኛ ቤት ቲማቲም ይወዳሉ ሰዎች። ኢዳም ቲማቲም ሁሉ ነገር ቲማቲም አለው። በቃ ካብሳ ቲማቲም፣ ይሄ ምችፉስ ቲማቲም፣ ብቻ ብሪያኔ ቲማቲም፣ ብቻ እኛ ቤት ቲማቲም በጣም ነው የሚፈልጉት። ምግቡ ውጭ ራሱ ለብለብ ቲማቲም ለብለብ ሁሌም ይጠቀማሉ። ለብለብ ቲማቲም ባንሰራ እንኳ ቲማቲም ቁርጥ ዝም ብሎ የለም እሱን ይጠቀማሉ። እና እኛ ቤት በጣም ነው በንዶራ የሚወዱት። እና እዚህ ላይ የከተፍኩ ነው ማለት ነው። ቲማቲም ለብ ልሰራ ነው ማለት ነው። የፍልፍል በእርጥ ወይም ፍልፍል ሮሚ የምታዩትንና በንዶራ እሱ ወይም ቲማቲሙን ያው ቲማቲም ለብ ልሰራ ነው እላችኋለሁ። እና የተለያዩ ምግቦች ሰርቻለሁ። ካሜራ እዚህ ብዙም ስለማይታያችሁ ነው እንጂ ለቦታው እያልኩ ወደዛ ወደዚህ ስለማድረገው ነው እንጂ ብዙ አይነት ምግብ ሰርቻለሁ። መጀመሪያ መግቢያ ላይ እንዳያችሁት ደግሞ የጠበስኩት እኔ ፈጣይር እለዋለሁ እንጂ ዝም ብዬ እነሱም ፈጣይር ይሉታል ግማሾቹ፣ ግን የራሱ የሆነ ስም አለው። ፈጣይር አይደለም ትክክለኛ ስሙ፣ ግን እኛ ቤት ብዙን ጊዜ ፈጣይር እንለዋለን። ራሱን የቻለ ስም አለው። እና እሱን ልክ እንደ ፈጣይሩ ሊጡን ካወቀሁ በኋላ ያ ማለት ኒዶውን፣ ካሜራ፣ ጨው፣ ምን ልበላችሁ፣ ዘይት፣ ፒክን ፓውደር ትንሽ እሱን አድርጌ ካቦካው በኋላ ልክ እንደ ፈጣይሩ ማለት ነው። ልክ እንደ ቢዛ ሊጥ
እሱን ካቦካው በኋላ እየዳመጥኩኝ በክብ ሊያወጣልኝ የሚችል መቁረጫ ወይም ብቻ የሆነ ነገር ሊያወጣላችሁ ኩብ ሊሆን ይችላል። በዛ ዲዛይን እያወጣችሁ ይጠበሳል በዘይት ማለት ነው። ከጠበስኩ በኋላ መሀሉን ከፍልና መሀሉን ሳይ በጎን ሆኖ አድርጋችሁ ልክ ክፍል ስታደርጉት ስለሚነፋ ውስጡ ክፍት ስለሆነ እዛ ውስጥ ድጃጅ ሀሾውንና መጀመሪያ ድጃጅ ሀሾውን ትከታላችሁ ውስጥ ላይ ፈጣይር ካልኩት ማለት ነው። እዛ ላይ ትከታላችሁ። ከዛ ሀላዩ ላይ ደግሞ ኪያርና ቲማቲም እሱን በድቃቆ ከትፌ እዛም በኋላ ደግሞ ጅብን በመቀለጥ አብሬ በመጨመር በማዋሃድ እላዩ ላይ አረጋለሁ ማለት ነው። አለቀ። እንደዛ ነው የሚሰራው። እዛ ከፈለጋችሁ ክስ ማድረግ ትችላላችሁ፣ ላይ ጣል ማድረግ ትችላላችሁ። እንደዛ ነው አንደኛው ስራ። ሌላኛው ስራ ደግሞ ያው የጠበስኩት እዚህ ላይ ይጠብሸ በስሎ ላወጣው ነው። አይ ይሄ እንኳን ሳምቡሳው ነው። ይሄ ሳምቡሳው ነው። ያኛውን አልቀረጽኩላችሁም ማለት ነው። በቃ ይሄ ሳምቡሳው ነው። መጀመሪያ ላይ ያያችሁት ስጠብስ አላሳየኋችሁም፣ አልቀረጽኩም ይመስለኛል። ልጅቷ ስለነበረች ነው ያልቀረጽኩኝ። ወደዛ እያለች ስለነበረ ካሜራ ውስጥ እንዳትገባብኝ ስለፈለኩ ለዛ ነው ያልቀረጽኩት። እና ከወጣ በኋላ ነው ያሳየኋችሁ ልጅቷ ስትወጣ ማለት ነው። እና እነሱ ያው ትንሽ ካሜራ ለመቅረጽ አያመቸኝም። ሪከርድ ምን ያላደርግም ማለት ድምፄንም አላወጣም። ዝም ብዬ ሲቀርጽ ቆይቼ ነው ያለውን ድምጽ በሙሉ የኩሽና ላይ ገጭ ገውን አጥፍቼ እነሱ ድምጽ ይገባል እሱን አጥፍቼ ነው እኔ ሪከርድ እያደረኩላችሁ ያለሁት ማለት ነው። ቤተሰብ ለማንኛውም ግን ሰብስክራይብ ላስታውሳችሁ፣ ሰብስክራይብ አድርጉኝ፣ ላይክም አድርጉኝ እና የተወደዳችሁ ቤተሰቦቼ ላይክ አድርጉ። ላይክ ሸር ሰብስክራይብ አድርጉ፣ አይከፈልበትም። እዚህ ላይ ቲማቲም ለብለቡን ለመስራት ዘይቱን ጨምሬ ያለው ማለት ነው። ሚግላይ ላይ ወይም መጥበሻዬ ላይ ቲማቲም ለብለብ ስንጠቀም እኛ ቤት ፉልም ስንጠቀም ዘይቱን ነው የምንጠቀመው። ከዛ ውጭ ደግሞ እንዲሁ በቂጣውን ዘይቱን ጭፍቅ እያደረጉ ይበላሉ። በቅቤም በንጥር ቅቤም ይበላሉ ማለት ነው እኛ ቤት። እና የተወደዳችሁ ቤተሰቦቼ ይሄን ቪዲዮ የምትመለከቱ ሁሉ አዲስ ለመጣችሁ እንኳን ደህና መጣችሁ፣ ለነባሮቹም እንኳን ደህና መጣችሁ፣ እንኳን ደህና ተመልሳችሁ ነው ይባል እና ለማንኛውም ሰብስክራይብ አድርጉኝ። አዲስ ዩቲዩበሮች ነበረታታ ውዶች፣ እኔ መልሳለሁ። በረዶ አያይዞ ታያችሁት እና ምንም ችግር አያመጣም። የተወሰነ አውጥታችሁ አቆይታችሁት ማለት ነው። የተወሰነ ደቂቃዎች አቆይታችሁ ብጠብሱት ምንም ችግር አያመጣም። ውስጡ ሀሾ የበሰለ ነው። ስለዚህ ምንም ችግር አያመጣም ማለት ነው። በረዶ ለቀቅ ብሎ ወደቀ እና የኔ ውዶች እኔ መመልሳለሁ። በኮሜንት አሳውቁኝ። ዩቲዩበር የሆናችሁ በሙሉ ሰብ አርጉኝና እኔ መደምራችኋለሁ፣ መልሳለሁ። በኮሜንት አሳውቁኝ ማለት ነው። እና ወደ ነበርኩበት ሳወራችሁ ወደ ቆየሁት መለስ ብዬ ሳወራችሁ ማለት ነው የጠበስኩትን ይሄ ፈጣየር ከዚህ ላይ ተምር በቅቤ በንጥር ቅቤ ተቦክቶ ነው እንደ ሊጥ ፍሬው ከወጣ በኋላ ተቦክቶ ነው። ይሄ ደግሞ በሰል፣ ፍልፍል ሮሚ፣ ቲማቲም፣ ጥቁር ቆንዶ በርበሬ ምናምን ጨው ተጨምሮ ተዋህዶ እንቁላል ተጨምሮ እንደ ቂጣ ባደንጃን ደግሞ ይቅርታ ባደንጃን ተፈቅፍቆ እሱ በአንድ ላይ ተዋህዶ ዱቄት ደግሞ አለው 3 ማንኪያ ዱቄት እሱ ተዋህዶ እንደዚህ ተጠበሰ ማለት ነው። ዱቄት፣ እንቁላል፣ ቀይ ሽንኩርት፣ የማይታኮሰው ቃሪያ። የሚታኮስ ብታደርጉ ጥሩ ነው፣ ግን እኔ ሰዎች ብዙም ስለማይወዱ ነው። ቁንዶ በርበሬ ትንሽ አድርጊያለሁ እንዲጣፍጥ ትንሽ ካፍ ሞቅ እንዴ ማለት ነው። እነሱ እንደታረጊ ቢሉኝም እኔ ትንሽ እንዳይታወቅ አድርጌ አደርጋለሁ፣ ይጣፍጣል። በተረፈ አበርታ